ጉግል ጀሚናይ በውስጡ እጅግ በጣም የሚገራርሙና ሂድን የሆኑ አሪፍ የሆኑ ብዙ ሰዎች ግን የማይጠቀሙባቸው ፊቸሮች እንዳሉ ስንቶቻችሁ ታውቃላችሁ? ታዲያ ለዛሬ የሚጠቅሟችሁን ሶስት ምርጥ የሆኑ ነገሮችን ልንገራችሁ። የመጀመሪያው ምንድነው? ዲፕ ሪሰርች ነው። ይሄ ምንድነው የምታደርጉት? በቀጥታ ወደ ሞዴሉ ትገቡና ልክ እዚች ጋር ምን ታደርጋላችሁ? 3.1 ፕሮ አድርጋችሁ በዲፕ ሪሰርች ስታደርጉት የምትሰሩትን ስራ ዲፕሊ ስለምትፈልጉት ነገር ቲንክ አድርጎ እያንዳንዱን መረጃ ማምጣት ይችላል፣ ማድረስ ይችላል ወደ እናንተ ማለት ነው። ስለዚህ ዲፕ ሪሰርችን በምትጠቀሙበት ሰዓት ስፔሻሊ ሪሰርች የምትሰሩ ከሆነ ዲቴል የሆነ መረጃ የምትፈልጉ ከሆነ ስለዛ ክሊርሊ ከነ መረጃው ከነ ማስረጃው እንዲያመጣላችሁ የምትፈልጉ ከሆነ ዲፕ ሪሰርችን መጠቀም ትችላላችሁ ማለት ነው። ዘሰከንድ ፖይንት ደግሞ ጀምስ ነው። ይሄኛው ደግሞ ከስተም የሆነ ጀምስ ይባላል። ምንድነው ጥቅሙ መሰላችሁ? ስፔሲፊክ የሆኑ ታስኮችን ማሰራት የምትፈልጉ ከሆነ አንድ ታስክ በአንድ እንትን ብቻ እንዲሰራላችሁ የምትፈልጉ ከሆነ ለቀጥታ ጀምስ ክሬት ታደርጋላችሁ። ጀምስ የምትለው ዋጋ ትሄዱና እዚህ ጋር ከዛ በኋላ ኒው ጀምስ ክሬት ታደርጋላችሁ። ኢንስትራክሽን ትሰጡታላችሁ፣ ኔም ትሰጡታላችሁ፣ ዲስክሪፕሽኑን ታስቀምጡለታላችሁ። በዛ ኢንስትራክሽን መሰረት የምትፈልጉትን ስራ ፕሬዘንቴሽን አዘጋጅልኝ ከሆነ ያዘጋጅላችኋል፣ ኢሜል ጻፍልኝ ከሆነ ኢሜል ብቻ ይጽፍላችኋል ማለት ነው። ስፔሲፊክ ታስክ ለስፔሲፊክ ነገር ያገለግላችኋል ማለት ነው። ሌላኛውና ሶስተኛው ፖይንት ደግሞ ኮኔክት ዊዝ ጂሜል ነው። ይሄ ደግሞ ምንድነው የሚጠቅማችሁ መሰላችሁ? የተለያዩ ስራዎችን በምትሰሩበት ሰዓት ቢዚ ከሆናችሁ እያንዳንዱ ጂሜሎቻችሁን ኮኔክት ታደርጉና ጀሚናይ እያንዳንዱ ፊልተር እያደረገ ያመጣላችኋል ማለት ነው። የትኛው ቤዚክ ሴንሲቲቭ፣ የትኛው ደግሞ ዘግየት ያለ ነው፣ የትኛው ዛሬ ከክላይንት ምን ሪኩዌስት መጣላችሁ የሚለውን ነገር በቃ እያንዳንዱን ነገር ጂሜላችሁን ሞኒተር ያደርግላችኋል። ኮኔክት አድርጋችሁ መጠቀምና ቼክ ማድረግ ትችላላችሁ። ቪዲዮ ከተመቻችሁ ኮፒ ሊንክ ማድረግ እንዳይረሳ። እንደዚህ አይነት አሪፍ የሆኑ መረጃዎችን ከፈለጋችሁ ደግሞ ከላይ የተለያዩ ሶሻል ሚዲያዎችን አስቀምጥላችኋለሁ። ቴሌግራም ላይ ሰፋ ያለ መረጃ ስለነዚህ አስቀምጫለሁ። ገብታችሁ ቼክ አድርጉት። ኮፒ ሊንክ እንዳይረሳ። ይመቻችሁ።